ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ይህ የአሊ መህዲ ቻናል ነው። ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ይወዳጁን። እድሉን በግራ በኩል ላለው ወንድም ጥያቄ መጠየቅ ትችላለህ። አሰላሙ አለይኩም፣ ስሜ ራጅሽ ነው። የአይቲ ባለሙያ ነኝ። ጥያቄ ሃይማኖት ለምንድን ነው የሚያስፈልገን? ለምሳሌ እስላም አንተ የምትሰብከው ሃይማኖት። ወንድሜ ጥሩ ጥያቄ ነው ጠየቀው። ለምንድን ነው ሃይማኖት የሚያስፈልገን? ልክ እንደ እስልምናና ሌሎች ሃይማኖቶች። ወንድሜ በመጀመሪያ ሃይማኖት ምንድነው? እንደ ኦክስፎርድ ዲክሽነሪ ተርጓሚ ሃይማኖት ማለት ልዕለ ኃያል በሆነ አምላክ ፈጣሪ ማመን፣ እርሱም ማምለክ ማለት ነው። በአረብኛ ሃይማኖት የሚለው ቃል አቻ ተርጓሚው ዲን ማለት ነው። በእስልምና ዲን ማለት የህይወት መመሪያ መንገድ ማለት ነው። ጥያቄ የህይወት መንገድ ለምን ያስፈልገናል? እንደ ኦክስፎርድ ዲክሽነሪ ተርጓሚ ከሆነ ደግሞ ልዕለ ኃያል በሆነ ፈጣሪ ማመን ለምን ያስፈልገናል እንደማለት ነው። ኖርማሊ ማሽን ስትገዛ፣ ምናልባት የተወሳሰበ ማሽን ስትገዛ ከሱ ጋር ኢንስትራክሽን ማኑዋል አብሮ ይኖራል። እኔ አሁን አንተን ልጠይቅህ የምፈልገው ኢንስትራክሽን ማኑዋል ለምን ያስፈልጋል? ለምን ወንድሜ? ለመረዳት ነው። አዎ ማሽኑን ስለማታውቀው ለመረዳት ያስፈልጋል። የሰው ልጅ እንደ ማሽን ብናስበው ምድር ላይ ካሉ የተወሳሰቡ ማሽኖች ውስጥ አንዱ ነው። በዚህ ተስማማለህ? አዎ እስማማለሁ። ስለዚህ ይህ ኢንስትራክሽን ማኑዋል አያስፈልገውም ብለህ ታምናለህ ወይ? ለሰው ልጆች የመጨረሻው ኢንስትራክሽን ማኑዋል ቅዱስ ቁርአን ነው። ኢንስትራክሽን ማኑዋል ማሽኑን ባመረተው በፈጠረው ነው የሚጻፈው። የኛ ፈጣሪ ኃያሉ ጌታችን በዚህ መሰረት ለሰው ልጆች ጥሩ የሆነውን ነገር እሱ ያውቃል። ስለዚህ ለሰው ልጆች አስፈላጊ የሆነ ህግና ደንቦችን ሰጥቶናል። ለምሳሌ ዲቪዲ ፕሌየር ስትገዛ ሲዲ ለማስገባት ኢንሰርት የሚለውን በተን ተጫን፣ ለማሳለፍ ፋስት በተን ተጫን፣ ለማሳለፍ ስኪፕ በተን ተጫን፣ ለማቆም ስቶፕ በተን ተጫን። ይህ ኢንስትራክሽን ማኑዋል ነው። በተመሳሳይ መልኩ አላህ Subhanahu Wa Ta'ala በመጨረሻው የሰው ልጆች መመሪያ ቅዱስ ቁርአን ለሰው ልጆች ምን መስራትና ለመስራት እንዳለብን ነግሮናል። ኃያሉ አምላካችን የላከው አንድ ሃይማኖት ብቻ ነው። በሱረቱል ኢምራን ምዕራፍ 3 ቁጥር 19 ኢነ ዲነ ኢንደላሂል ኢስላም፣ በአላህ Subhanahu Wa Ta'ala ተቀባይነት ያለው ብቸኛ ሃይማኖት እስልምና ብቻ ነው። በጊዜ ብዛት አላህ Subhanahu Wa Ta'ala ለሰው ልጆች የላካቸው የህይወት መመሪያ መጽሐፍቶች መበረዝና መቀየር ገጥሟቸዋል። አላህ Subhanahu Wa Ta'ala ከ1400 ዓመት በፊት የሰው ልጆች የመጨረሻ የሆነውን መለኮታዊ መመሪያ ለመቀበል እንደሚችሉ ስለሚያውቅ ቁርአንን ሰጠን። እስልምና በምሉእነት ከ1400 ዓመት በፊት የመጣ የመጨረሻው መለኮታዊ መጽሐፍ ነው። ሁሉም መለኮታዊ መጽሐፍት ዋና አስተምህሮታቸው ተመሳሳይ ነው። ለአንድ አምላክ ብቻ ማመን፣ እውነተኛውን ጌታ ብቻ መገዛት፣ እርሱ ምንም ፎቶ እንደሌለው ለእርሱ መስገድ የሁሎችም መሰረታዊ አስተምሮ ነው። በፊት የነበሩት በመበረዛቸው ምክንያት አላህ Subhanahu Wa Ta'ala ቁርአንን አወረደ። አላህ Subhanahu Wa Ta'ala በሱረቱል ሂጅር ምዕራፍ 15 ቁጥር 19 እንዲህ ይላል፣ እኛ ቁርአንን አወረድነው እኛም እንጠብቀዋለን። ምክንያቱም ይህ የመጨረሻው መለኮታዊ መጽሐፍ ስለሆነ አላህ Subhanahu Wa Ta'ala የመጠበቅ ኃላፊነትን እርሱ ወሰደ። ስለሆነም በአሁኑ ጊዜ ሁሉም ሰው ነብዩ መሐመድንና የመጨረሻው መለኮታዊ መጽሐፍ ቁርአንን መከተል አለባቸው። ከቁርአን በፊት የነበሩት መጽሐፍቶች ሁሎችም በጊዜ የተገደቡ ለተወሰኑ ህዝቦች የተላኩ ስለሆነ ለሁሉም የሰው ልጆች የተላኩ ስላልነበሩ መጽሐፍቶች በቀጣይ ሌላ መጽሐፍት እስኪላክ ድረስ ብቻ እንዲከተሉ የተላኩ ስለነበሩ እነዚህ መጽሐፍቶች መጠበቅ አስገዳጅ አልነበረም። የመጨረሻው መልእክቱ ሲወርድ አላህ Subhanahu Wa Ta'ala ቁርአኑን መጠበቅን ኃላፊነቱን ወሰደ። ቁርአን የወረደው ለአረቦችና ለሙስሊሞች ብቻ ሳይሆን ለሰው ልጆች በሙሉ ነው። በየትኛውም ሀገር በዱባይ፣ ህንድ፣ ፓኪስታን፣ ሳውዲ አረቢያ፣ አሜሪካ፣ ዩኬ፣ ካናዳ በየትኛውም ዓለም የሚኖር ህዝብ በሙሉ ቁርአንንና የመጨረሻው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መከተል አለበት። ጥያቄው እንደመለስኩት ተስፋ አደርጋለሁ።